ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁ? ያላችሁበት ቦታ ሰላምታዬ ድረስ እያልኩ ዛሬ ደግሞ እንደተለመደው ጥያቄ ይዘን ቀርበናል። መለሰ ካርድ ሽልማት እንሸልማለን። ለዚህ ቻናል ደግሞ አዲስ የሆናችሁ ሳብስክራይብ ያደረጋችሁ፣ ላይክ ያደረጋችሁ ሰፖርት አድርጉኝ። አሁን ወደ ቪዲዮ። ሰላም ነህ አባ፣ እንዴት ዋልክ? እግዚአብሔር ይመስገን። ስምህ ማን ልበል? ተከተል ኤርሚያስ እባላለሁ። ተከተለ ተከተል ኤርሚያስ እባላለሁ። ተከተል ኤርሚያስ። ወዴት ልከተል? ተከተል ነው? አዎ ተከተል። ምን ማለት ነው ትርጉሙ? ትርጉሙ ማዘር እንደነገረች ከሆነ ታላቅ ወንድሜ ሲሞን ይባላል። እሱን ተከትሌ ስለመጣ ተከተል። አሪፍ ነው። እኔም አንተ ልከተል እያልክ እና ቀላል ጥያቄ አለኝና ልጠይቅና ከመለስከው ካርድ ሽልማት አለው። እሺ አብረን የወረቀቱ እዚህ ጋር ምን ይላል መሰለ? ከዓለም ካሉ ሀገራት ለየት ያለ የባንዲራ ቅርጽ ያላት ሀገር ማን ናት? ለምሳሌ የኢትዮጵያ ቅርጽ ካየው ልክ አራት አንጎል ማዕዘን ያለውን አይደል? ለየት ያለት ቅርጽ ያላት ሀገር ማን ናት? ከዓለምና ውስጥ ያለችው ማለት ነው። ከዓለም ውስጥ ሀገራችን ኢትዮጵያ ብዬ ነው የሚያስበው። ኢትዮጵያ አይደለችም። ኢትዮጵያ ኖርማል ነው። አሁን አንድ ሌላ ሀገር ናት። እሷ የተመሳሳይ ሁሉም ሀገራት አንድ ነው። ከለሩ ሳይሆን እዛ ሼፑ ቅርጹ ላይ ያለው ነገር ከለሩ ብቻ ነው ልዩነት ያለው። እሷ ግን ቅርጹ ለየት ያለ ነው። አሜሪካነት? አሜሪካን አይደለችም። አሁን ምን መሰለ? ሁሉም እንደዚህ ነው፣ ቅርጻቸው እንደዚህ ነው። እሷ ግን እንደዚህ አይደለም። አሁን የኢትዮጵያ ከለር ነው ልዩነት ያለው እንጂ እሷ ግን እንደዚህ አይደለም። ቅርጹ ገብቷል ወይ? ክብ ሊሆን ይችላል ምናምን። ቅርጹ ግን እንደዚህ አይደለም። ማን ትመስላለች ሀገሩ? ቻይና? ቻይና አይደለችም። ኔ ነው የምትጀምረው። ኔ ስሟ የምትጀምረው ናይጄሪያ? ናይጄሪያ አፍሪካ አይደለችም። ኒውዮርክ ቅርጽ ሀገር አይደለችም፣ ከተማ ናት። ኒውዮርክ የአሜሪካ ከተማ ናት እንጂ ሀገር አይደለችም። እሺ አሁን ሎንዶን? ለንደን እንደዛ። በእኔ ነው የምትጀምረው? ኖርዝ አሜሪካ? ኖርዝ አሜሪካ አይደለችም። እሺ በእኔ ከጀመረች በእኔ የምትጀምረው? ቆይ አይዞህ። ኔፓ ነው የምትጀምረው። ኔፓ ትላለህ። ከእኔ ቀጥሎ። አሁን ግን መልሶ አልተመለሰም። እኔ ግማሽን እየነገርኩ ነው። አሁን ካርድ ሽልማቱ እንትን ይሆናል። ኔፓ። አይዞህ፣ አንድ ቃል ነው የሚቀረው። ኔፓ ይላል እና አይዞህ። አይዞህ። ኔፓ ብራዚል አላወቁትም። ኔፓል የምትባል ሀገር ናት። ቅርጿ አሳያለሁ። ዓለምና ካለው ሀገራት በሁለት አህጉር ከሚገኙ ሀገራት ሁለት ጥቀስ ይላል እና ከነዚህ መልስ እዛ ኮመንት ላይ አሳውቂ። ለዚህ ቻናል አዲስ የሆናችሁ ደግሞ ሳብስክራይብ ያደረጋችሁ ኮመንት ላይ መልሳችሁን አስቀምጡ። አመሰግናለሁ።